በዚህ ጊዜ ብዙ ክርስቲያኖች በእግዚአብሔር ያምናሉ፣ ወደ ቤተ ክርስቲያንም ይሄዳሉ፣ አንዳንድ ጊዜ ይጸልያሉ። ነገር ግን በመንፈስ ደካማ ናቸው። በተመሳሳይ ኃጢአት ይወድቃሉ፣ ዲሲፕሊን ይጎላቸዋል፣ እምነታቸው ኃይል የሌለው ይመስላል። ጥያቄው እግዚአብሔርን ያምናሉ ወይ አይደለም። እውነተኛው ጥያቄ ለምን ብዙ አማኞች መንፈሳዊ ድካም አለባቸው የሚል ነው። መጽሐፍ ቅዱስ ለዚህ መልሱን ይሰጠናል። በቆይታችን አንድ አማኝ መንፈሳዊ ድካም ውስጥ እንዳለ 6 ማረጋገጫዎችን እናያለን። ደግሞም ከዚያ የሚወጣባቸውን መንገዶችን ደግሞ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አብረን እንቀጥላለን። የመጀመሪያው የእግዚአብሔር ቃል ማንበብ ማቆም ነው። ክርስቲያኖች የሚደክሙበት አንዱ ትልቁ ምክንያት መጽሐፍ ቅዱስን ማንበብ ማቆም ነው። የእግዚአብሔር ቃል መንፈሳዊ ምግብ ነው። ኢየሱስ በማቴዎስ ምዕራፍ 4 ቁጥር 4 እንዲህ ይላቸዋል፣ ሰው ከእግዚአብሔር አብ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ሰውነት ምግብ ካጣ እንደሚደክም ነፍስም የእግዚአብሔርን ቃል ካጣ ይደክማል። ብዙ አማኞች ሰዓታትን በሶሻል ሚዲያ ያሳልፋሉ፣ ነገር ግን ከመጽሐፍ ቅዱስ ጋር ጥቂት ደቂቃዎችን ብቻ ይቆያሉ። የእግዚአብሔር ቃል በሕይወታችን ላይ የማናጠናው የማይተገበር ከሆነ መንፈሳዊ ኃይል ይጠፋል። ሁለተኛው አለመጸለይ ነው። ጸሎት የክርስቲያን ሕይወት እስትንፋስ ነው ብንል ማካበድ አይሆንብንም። ያለ ጸሎት እምነት ይሞታል። ኢየሱስ በማቴዎስ ምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው ይለናል። ብዙ ክርስቲያኖች ኃጢአትን ማሸነፍ ይፈልጋሉ፣ ነገር ግን አይጸልዩም። መንፈሳዊ ኃይል ያለ መንፈሳዊ ግንኙነት ሊኖር እንደሚችል ያስባሉ። ነገር ግን ያለ ጸሎት አማኝ መሳሪያ እንደሌለው ወታደር ማለት ነው። ሶስተኛው ዓለምን መውደድ። ሌላው ምክንያት የልባቸው ለሁለት መከፈል ነው። እግዚአብሔርን ይፈልጋሉ፣ በዛው ሰዓት ደግሞ ዓለምንም ይወዳሉ። በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 15 ላይ ዓለምን ወይም በዓለም ያሉትን አትውደዱ ይለናል። ዓለም ሁል ጊዜ ሥጋን ይመግባል። ምኞትን፣ በራስ መመካትን፣ ራስ ወዳድነትንና ዲስትራክሽንን ሁሌ ይፈጥራል። ሰው ሥጋን ከመንፈስ በላይ ከመገበ ውጤቱ መንፈሳዊ ድካም ነው። አራተኛው ስውር ኃጢአት። ኃጢአት መንፈሳዊ ኃይልን ያጠፋል። ብዙ ክርስቲያኖች ስውር ኃጢአትን ይለማመዳሉ። ይህም ቀስ በቀስ መንፈሳዊ ሕይወታቸውን ያጠፋል። በመዝሙር ምዕራፍ 66 ቁጥር 18 ላይ ኃጢአትን በልቤ ሰውሬ ቢሆን ኖሮ እግዚአብሔር ጸሎቴን ባልሰማም ነበር ይለናል መዝሙረኛው። ስውር ኃጢአት ከእግዚአብሔር ያርቃል፣ በጊዜ ብዛትም እምነታችንን ይሸረሽራል። አምስተኛው መንፈሳዊ ዲሲፕሊን እጥረት ነው። መንፈሳዊ እድገት በቅጽበት አይገነባም፣ ዲሲፕሊን ይፈልጋል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ ይላል። ጠንካራ አማኞች ፍጹም ሰዎች አይደሉም፣ ዲሲፕሊን ያላቸው ሰዎች ናቸው። ልባቸውን በጸሎት፣ በጾም፣ በቃል ጥናት፣ በመታዘዝ ያለማምዳሉ። ያለ ዲሲፕሊን እምነት ደካማ ይሆናል። ስድስተኛውና የመጨረሻው በስሜት ላይ መመርኮዝ ነው። ብዙ ክርስቲያኖች ከእምነታቸው ይልቅ ስሜታቸው ላይ በመመርኮዝ ስህተት ይሰራሉ። ሲሰማቸው ይከተላሉ፣ ሲደክሙ ደግሞ ይርቃሉ። ነገር ግን የክርስቲያን ሕይወት በስሜት አይመሰረትም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 ሐዋርያው ቅዱስ ጳውሎስ እንግዲህ ታምነን በእምነት እንጂ በማየት አንመላለስምና ይለናል። ታዲያ እንዴት ጠንካራ መንፈሳዊ ሰው መሆን እንችላለን? አንድ የምስራች አለ። መንፈሳዊ ድካም አብሮ ለዘላለም አይቆይም። እግዚአብሔር ሁሉም አማኞች እንዲጠነክሩ ይፈልጋል። ታዲያ 3 በመንፈሳዊ ነገር የሚያጠነክሩንን እውነቶች እናያለን። የመጀመሪያው ወደ ቃሉ እንመለስ። መጽሐፍ ቅዱሳችንን በየቀኑ ማንበብ ይጠበቅብናል። የእግዚአብሔር ቃል መንፈሳዊ ሕይወታችንን የምንመግብበት የምናጠነክርበት አንዱ መንገድ ነው። ሁለተኛው የጸሎት ሕይወትን መገንባት። ትንሽ ጸሎት እንኳ ኃይል ይሰጠናል። ስለዚህ ለደቂቃዎች ለሰዓታት
በእግዚአብሔር እግር ስር ቁጭ ብለን ከሱ ጋር ህብረት ማድረግ ይገባናል። ሶስተኛው ኃጢአትንና ዲስትራክሽንን ማስወገድ ነው። ልባችንን ከኃጢአት ፎከሳችንን፣ ትኩረታችንን ከሚያስወግዱ ነገሮች መጠበቅ ይገባናል። ትኩረታችን እግዚአብሔር ላይ፣ ቃሉ ላይ፣ ከሱ ጋር ባለን ህብረት ላይ መሆን ይገባዋል። በመጨረሻ መንፈሳዊ ኃይል ለአገልጋዮች ብቻ አይደለም፣ እውነትን ለሚፈልጉ ሁሉ ነው። እውነትን የሚፈልግ ደግሞ ያገኛል። ያዕቆብ ምዕራፍ 4 ቁጥር 8 ላይ ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል ይለናል። በሙሉ ልብ እግዚአብሔርን ከፈለግነው እምነታችን ከምናስበው በላይ ይጠነከራል። ስለዚህ ወደ እግዚአብሔር እንቅረብ፣ በእርሱ እንታመን፣ ወደ ቃሉ እንመለስ፣ እንጸልይ፣ ህብረት እናድርግ። ይሄ መልእክት ከጠቀማችሁ ወይም ደግሞ ለሌሎች ይጠቅማል ብላችሁ ካሰባችሁ ቻናላችንን ሰብስክራይብ በማድረግ እኛን መከተል፣ ሌሎች ጠቃሚ መልእክቶች እንዲደርሳችሁ ማድረግ ትችላላችሁ። ደግሞም ላይክ፣ ሼር በማድረግ ደግሞ ሌሎችም እንዲጠቀሙ ማድረግ ትችላላችሁ። ስለነበረን ቆይታ ቴንኪዩ።